እንደሚነሳ ትንቢት ተነግሯል። እኛ ሙሴን የሚመስሉት ነብያችን መሐመድ አለይሂ ሰላቱ ወሰላም ናቸው ብለን እናምናለን። ማቴዎስ ደግሞ አረ እሳቸው ናቸው ኢየሱስ ናቸው እንጂ እና ኢየሱስን ከሙሴ ጋር ለማመሳሰል ይህ ትንቢት በኢየሱስ ነው የተፈጸመው ለማለት ታሪኩን ፍጥር አድርጎ እናገኘዋለን። የተፈጠሩትን ታሪኮች ላሳያችሁ። ኢየሱስ እንደተወለደ ከኢየሱስ በፊት የታሪኮችን እያነበብኩ እንትን ልበላችሁ። ኦሪት ዘጸአት ማለት ያው እንግዲህ ብዙዎቻችሁ የመጽሐፍ ቅዱስ ቃላት እነዚህ ኦሪት ዘጸአት ኦሪት ምናምን የምንላቸው ነገሮች ላይገባችሁ ይችላሉ። ስለዚህ ሀ ብላችሁ ትሰማላችሁ ማለት ነው። ሀ ብላችሁ ስትሰሙ ሁ ብዬ ኦሪት ዘጸአት ማለት ከኢየሱስ በፊት ሙሴ ጽፎታል ተብሎ የሚታመን መጽሐፍ ነው። ያ መጽሐፍ ምን ይላል? ስለ ሙሴ ሲናገር ሙሴ የሆነ ሰው ጋጣላና ሰው ገደለ። ከዛ ፈርዖን ያን ሲሰማ ፈርዖንም ይህን ነገር በሰማ ጊዜ ሙሴን ሊገድለው ፈለገ። ማን? ንጉሱ ፈርዖን። ሙሴ ግን ከፈርዖን ፊት ኮበለለ፣ ሸሽቶ የት ሄደ? በምድያም ምድር ተቀመጠ፣ በውሃም ጉድጓድ አጠገብ አረፈ። ፈርዖን ንጉሱ ሙሴን ሊገድለው ስለፈለገ ሙሴ ሸሸ። ከንጉሱ ግድያ ሽሽት ሙሴን ለማስመሰል ማቴዎስ ወንጌል ቅድም ምን ብሎናል? ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነስ፣ ሕፃኑንና እናቱን ይዘህ ወደ ግብጽ ሽሽ ተብሎ ለዮሴፍ ተነገረው። ከዛ ማርያምና ኢየሱስን ይዞ ወዴት ሄዶ ነበር? ወደ ግብጽ ሸሽቶ ነበር። ለምንድን ነው ወደ ግብጽ የሸሸው? ቅድም ስነግራችሁ ንጉሱ ሊገድለው ፈልጎ ነበር ኢየሱስን። እዚህ ፈርዖን ንጉሱ ሙሴን ሊገድለው ሲፈልገው ሙሴ ሸሽቷል ነበረ፣ ኢየሱስም ሸሸ። አያችሁ፣ ሲሸሹ ሁለቱም ሊገደሉ በንጉስ ሲመሳሰሉ ብዙ መጻሕፍት አሉ። እንደ ምክንያት ያቀርቧቸዋል። አያችሁ፣ ፈርዖን እኮ ከንጉሱ ሽሽት ከግድያ ሽሽት ሸሽቷል። ኢየሱስም ከንጉሱ ግድያ ለመሸሽ ወደ ግብጽ ሸሽቷል። ተመሳሰሉባቸው አይደል? ኢየሱስና ሙሴ ይመሳሰላሉ። ስለዚህ ዘዳግም ላይ ሙሴን የሚመስለው ነብይ ማን ነው? ሰዓት ላይ ምን አይነት ታሪክ አለ መሰላችሁ? ፈርዖን አዋላጆችን ይሄድና ምን ይላቸዋል? እንግዲህ ሁላችሁም በእስልምናም በክርስትናም ሁላችንም እንደምናውቀው ያዕቆብ አለይሂ ሰላም ወይም ደግሞ እስራኤል ያዕቆብ ያው በስደት ወደ ግብጽ ሄዶ ነበር። በግብጽ ሲኖር ያው በባርነት ኖረዋል። ሁላችንም የምናውቀው ነውና በባርነት እያሉ ንጉሱ ፈርዖን ለአዋላጆች መጥቶ ምን ይላቸዋል? እናንተ የዕብራውያን ሴቶችን ስታዋልዱ አለ። ዕብራውያን ማለት እነዚህ አይሁዶችን ስታዋልዱ አለ አዋላጆችን። ፈርዖን ምን አላቸው? ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ብትሆን ግን በህይወት ትኖር። ወንድ ካረገዘች አይሁድ ግደሉት ሕፃኑን ብሎ ንጉሱ አዛቸዋል። ይህንን ታሪክ ሲያብራራ ታርገም ጆናታን ላይ ፈርዖን ለምንድን ነው ይህን ትእዛዝ ያዘዘው የሚለውን ሲያብራሩ ጃኒስ እና ጃምበርስ የሚባሉ the chief of magicians ማጂሽያን ማለት ያው ብዙዎቻችሁ በእንግሊዘኛው ታውቁታላችሁ፣ ወይ ድግምተኛ ወይ ማጂክ ሰሪ ወይ ጠቢብ ምናምን እንደዚህ። እነዛ ጃኒስ እና ጃምበርስ የሚባሉት ለፈርዖን ነግረውት ነበር። ምንድን ነው የነገሩት? ህልም አይቶ እሱ ህልም ነግሯቸው ነበር ለነዚህ ለማጂሽያኖች ማለት ነው። ማጂ ብላችሁ ያዟቸው፣ አስታውሱ። ማጂ ይባላሉ። አቆላምጧቸው ስለምፈልገው ነው ማጂ የሚባለውን ቃል። ማጂዎች ፈርዖን ህልም አይቶ ነበር። ህልሙ ምንድነው? ሁለት ሚዛን፣ በሚዛን ላይ የሆነ ሁለት ነገር አየ። በአንዱ ሚዛን ላይ ግብጽን አያት፣ በአንዱ ሚዛን ላይ ደግሞ አንድ የደከመ በግ አየ እና የደከመው በግ ያው ሚዛን ሲደፋ አይቷልና ይሄንን ሊያስተረጉም ተርጓሚዎች ጋር ወስዶ ነበር እና ማጂዎች ምን አሉት ሲተረጉሙለት a certain child is about to be born፣ የሆነ ህፃን ልጅ ሊወለድ ነው። ፈርዖን ሆይ in the congregation of Israel፣ እንደው በእስራኤል መካከል አንድ ልጅ ሊወለድ ነው
ማጂዎች ናቸው የሚነግሩት እንደዚህ ብለው። ማጂ ብሎ ኮሜንት ጽፏል። ብዙዎቻችሁ እንድታስታውሱት ማጂ ብላችሁ ጻፉ። ኋላ ስለምፈልገው ነው። ለፈርዖን ምን አሉት እነዚህ ማጂዎች? የሆነ ህፃን ልጅ ሊወለድ ነው ያየው ህልም እና ይሄ ህፃን ምንድነው አሉት? by whose hand will be the destruction of all the land of Mizraim የግብጽ ሀገር ሁሉ በዚህ ልጅ ምክንያት እንደው በቃ ያው ያንተ ንጉስና በቃ ጥያቄ ምልክት ሊገባ ነው። አንድ እስራኤላዊ የሆነ ህፃን ሊወለድ ነው ያንተ ንጉስና ሊያበቃለት ነው በእጁ ነው በቃ ሁሉ ነገር ብለው አስፈራሩት። ሲያስፈራሩት ምን አለ ፈርዖን? ሄዶ ለአዋላጆች ምን አላቸው? when you attend Judite women አይሁዳዊ ሴት ስታገኙ አላቸው አዋላጆችን። አሁን ህፃን ልጅ ሊወለድ ነው ተብሎ ማጂዎች ነግረውት የለ ይሄን ንጉስ ፈርቶ ሄዶ እንደው ህፃን ልጅ ሊወለድ ነውና እንደው ህፃን ልጅ አርግዛ ካያችሁ ይሁዳዊ see them bear እንደው ካያችኋት ምን if it be a male child ወንድ ልጅ ከሆነ you shall kill him እንደው ግደሉትማ አትድከሙ። እንደው የንግስና ጥያቄ ምልክት ውስጥ ገብቶ እንደው አይሁዳዊ አርግዛ ወንድ ልጅ ከሆነ እንደው ግደሉት። ማጂዎቹ ነግረውኛል። የኔ ንግስናማ ጥያቄ ውስጥ አይገባም። ስለዚህ ህፃን ሲወለድ ምን አርጉ አለ? ግደሉት አለ። ስለዚህ ያን የሚወለዱ ህፃናት ሁሉ ይገደሉ ነበር። በሚገደሉበት ሰዓት ማን ተወለደ? ከሌዊ ወገን አንድ ሰው ሄዶ የሌዊን ልጅ አገባ። ሌዊ ማለት ያው ዘር ነው ማለት 12 የእስራኤል ዘሮች ያሉ ሌዊ እንደዚህ ቤንጃሚን ይሁዳ ምናምን እየተባሉ የሚከፋፈሉ የ12 ልጆች አሉ የያዕቆብ ልጆች ማለት ነው። እና ከሌዊ ዘር የሆነ አንድ ሰው ሚስቱን ሄዶ አገባ። ከዛ ጸነሰችለት፣ ሴት ጸነሰች፣ ሴቲቱም ጸነሰች፣ ወንድ ልጅም ወለደች። አረ ወንድ ልጅ ተወለደ ህፃን በሚገደልበት ሰዓት። መልካምም እንደሆነ ባየች ጊዜ 3 ወር ሸሸገችው። እየተገደለ ነው ህፃናት። አይሁዳዊው ምን ህፃን ስታረግዝ ይገደልባታል። እቺ ደግሞ ሸሽጋ አሳደገችው፣ 3 ወር ሸሸገችው። እየገባችሁ ነው አይደል? ማን ነው የተወለደው? ይሄ ልጅ ሙሴ ነው። ሙሴ ሲወለድ ህፃናት ይገደሉ ይጨፈጨፉ ነበር። እሱም ተደብቆ አደገ። ህፃናት በሚወለዱበት ሰዓት አይደል የተወለደው ሙሴ? አሜን ነው የጌታ ሰው። የማቴዎስ ወንጌል ላይ ቀድም ምንድነው የተባለ? 70 ሰገሎች መጣው ምንድነው ያሉት? የአይሁድ ንጉስ ወዴት ነው የተወለደው ብለው ሲጠይቁት ንጉሱ ፈርቶ ነበር አይደል እንዴ? ደንግጦ ምን አድርጎ ነበር ሲደነግጥ? ኢየሱስን አብሮ ለማስገደል ህፃናቱን ሁሉ 2 ዓመት የሆናቸውን ከዚያም የሚያንሱትን ህፃናት ሁሉ አስገደለ ይላል። ሙሴ ሲወለድ ህፃናት እየተገደሉ ነበር። ምክንያቱም ሙሴ የንጉሱን ንግስና አስፈሪ ደረጃ ላይ አድርሶታል። የሚወለደው ህፃን ንግስናን ይወስደዋል ተብሎ ስለተነገረው ፈርዖን ሙሴን ሊያስገድለው ሞክሮ ነበር። ይሄም ደግሞ እነዚህ 70 ሰገሎች ንጉስ ይወለዳል ብሎ ስላስፈራሩት ኢየሱስን ለመግደል ህፃናቱን ሁሉ አስጨፈጨፈ። አያችሁት? ፈርዖንም ህፃናትን አስጨፈጨፈ ህፃኑን ለማስገደል ንግስናውን እንዳይቆጣጠርበት። ሄሮድስም ህፃናትን ለማስገደል ህፃናትን ጨፈጨፈ። ህፃናት በሙሴም ዘመን በኢየሱስም ዘመን ይጨፈጨፉ ነበር። ዘም አመሳሰለሽን እያመሳሰሉብን ሙሴን ለማስመሰል ሙሴን የሚመስል ነብይ ይመጣል ስለተባለ ሙሴን እንዲመስለን ማለት ነው። ቀደም ምን ብለው እነዚህ ሰዎች የነገሩት ህፃን ይወለዳል ብለው የነገሩት እነማን ናቸው? ማጂሺያን ማጂ ብላችሁ ያዙ ያልኳችሁ ሁሉም ማጂዎች ነበሩ። ለንጉሱ የሚወለደው ህፃን ንግስናን ጥያቄ ምልክት ውስጥ ይከተዋል ያሉት። እዚህም ለንጉሱ 70 ሰገሎች ነበሩ የነገሩት ንጉስ ተወልዷል ብለው ማለት ነው። 70 ሰገል ተብሎ አማርኛ ላይ የተቀመጠላችሁ ምንድነው የሚለው? 70 ሰገል አሁን የ2001ን ትርጉም ብትመለከቱ ጠቢባን ነው የሚለው፣ 70 ሰገል አይደለም። እንደገና አዲሱ መደበኛ የሙሴን መወለድ ለፈርዖን የነገሩት እነማን ናቸው? ማጂ ቅድም ጻፉት ያልኳችሁ ማጂዎች ናቸው። ማጂዎች ምን ማለት ነው አለ ስትሮንግ 3097 ማጂሺያን ማለት ነው። ለፈርዖን እንደነገሩት ለሄሮድስም የነገሩት ማጂዎች ናቸው ስለ ኢየሱስ መወለድ። ዘመመሳሰሌሽን አያችሁት? አሁንም ኢየሱስ የተወለደበት ጊዜ ህፃናት ይገደሉ ነበር። ሙሴም ሲወለድ ህፃናት ይገደሉ ነበር። ኢየሱስ ከንጉሱ ሽሽት ወደ ግብጽ ሸሽቷል። ሙሴም ከንጉሱ ሽሽት
ወደ ምድያም ሸሽቷል። ሙሴና ኢየሱስ እኮ አንድ ናቸው። እናንተ አይገባችሁም እንጂ ከስደት የመመለስ ትእዛዝ ደግሞ ተመልከቱ። ቅድም ሙሴ ተሰዶ ነበር ብያቸዋለሁ። ንጉሱ ሊገለው ፈልጎት ማለት ነው። ፈርዖን ሊገለው ስለፈለገ ወደ ምድያም ተሰዶ ነበር። ኦሪት ዘጸአት ምዕራፍ 4 ላይ እግዚአብሔርም ሙሴን በምድያም ምን ብሎ ነገረው? ነፍስህን የሚሿት ሰዎች ሁሉ ሙተዋልና፣ አየው ሊገል የነበረው ፈርዖን ሙቷል፣ ተመልሰ ወደ ግብጽ ሂድ አለው። ሙሴም ሚስቱንና ልጆቹን ወሰደ፣ ወደ ግብጽ ተመለሱ። እነማን ናቸው ሙተዋል የተባሉት? ነፍስህን የሚሿት የሚፈልጉት ሰዎች ሁሉ ሙተዋልና ሚስትህንና ልጅህን ይዘ ወደ ግብጽ ተመለስ ተባለ። ማን? ሙሴ በሽሽት የነበረው። የማቴዎስ ወንጌል ደግሞ እንምጣ። ረድ ተመልከትልኝ። ሄሮድስም ከሞተ በኋላ ቅድም ፈርዖን ስለሞተ ሙሴ ወደ ሀገር ተመለስ ተብሏል። ሄሮድስ ከሞተ በኋላ እነሆ የጌታ መላእክት በግብጽ ለዮሴፍ በሕልም ታይቶ ምን አለው? ዮሴፍን የሕፃኑን ነፍስ የፈለጉት አየው ሙሴ ነፍስህን የፈለጉት ሰዎች ሙተዋል እንደተባለው የሕፃኑን ነፍስ የፈለጉት ሙተዋልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ እስራኤል ሀገር ሂድ ተባለ። አረ ሙሴ እንደተመለሰው ሙሴ ሚስቱንና ልጆቹን ይዞ አልተመለሰም? ዮሴፍም ሚስቱን እጮኛውንና ሕፃኑን ይዞ ተመለሰ። አንድ ሙሴና ኢየሱስ አንድ አይነት። ኢየሱስ በስደት ነበረ፣ ነፍስን የሚፈልጉት ሙተዋልና ወደ ሀገር ተመለስ ተባለ። ሙሴም በስደት ነበረ፣ የሚፈልጉት ሙተዋልና ወደ ሀገር ተመለስ ተባለ። አንድ ናቸው። በቃ ዘመን መሳሰለሽን ከምንም አትለያቸው። ለምን ዘዳግም ላይ ሙሴን የሚመስል ነብይ ይመጣል ተብሏል። አገኛችሁ? ሙሴን ለማመሳሰል ማለት ነው። እና መጽሐፍ ቅዱስ ላይ የምታነቡት ነገር ሁሉ አለ። የምታነቡት ነገር ግን ያነበባችሁት ነገር ሁሉ እውነት ነው ወይ የሚለውን ስታጣሩ ከታሪክም ከአቅልም ውጭ ሆነ ታገኙታላችሁ። ይህ ሁሉ ታሪክ እንግዲህ የተፈጠረው በማቴዎስ ወንጌል ሙሴ ጋር ለማመሳሰል ነው። ካርታውን ቅድም እንዳየነው ካርታውን ላሳያችሁ አንዴ። ካርታውን እንዳየነው ወደ ግብጽ ሽሽት የለም። በሉቃስ ወንጌል መሰረት ንጉሱ ሄሮድስ ይፈልገዋል፣ ይገለዋል ምናምን የሚባል ነገር የለም። ጭራሽ ከተወለደ በኋላ ወደ ንጉሱ ሀገር ነው የሄዱት፣ ወደ ኢየሩሳሌም መስዋዕት ለማቅረብ። እዚህ ግን ወደ ንጉሱ ሀገር ሳይሆን የሄዱት ወደ ግብጽ ሽሽት ነው። ወደ ግብጽ ሲሄድ ደግሞ ሲሸሽ ሙሴን መሰለ። ሙሴ እንደሸሸው ማለት ነው። ከግብጽ ሲመለስ ደግሞ እንደ ሙሴ አሁንም ወደ ሀገሩ ተመለሰ ማለት ነው። ከዚህ ሀገር ሲሸሽ ህፃናት ተገድለው ነበር። ሙሴ እንደተገደለው እዚህም ህፃናት ይገደሉ ነበር ማለት ነው። በሙሴ ሰዓት አንድ አይነት ናቸው ለማለት የማቴዎስ ወንጌል ይሄን ሁሉ ታሪክ ፈጠረ። ወደ ግብጽ ሄዱ ምናምን። የዚህ ጋር እኮ ወደ ግብጽ አልሄዱም። የሉቃስ ወንጌል ላይ አንዱ በተቻለኛ አቅም እንግዲህ እንዲፈትፈት ለማድረግ ሞክሬያለሁ። ይገባችኋል ብዬ ተስፋ አደርጋለሁ። አላህ እኛም በተናገርነው እናንተን በሰማችሁ ተጠቃሚ አድርገን ወደ ቀጣዩ ፕሮግራማችሁ ወደ ማሂር እንገባለን። በደንብ ገልጸዋል። ግን መሰላችሁ ሀበይቢ ክርስቲያኖች ወደቀ ኢየሱስ፣ ከዛ ተረፈ። አይ አኺ ሰምታችሁኛል? በቃ ካልሰማችሁኝ ይቅር። ሰምተኛል ማሩ ወደቀ ስትል ብቻ ክፉን ሰምተናል። እሺ ምን መሰለህ፣ በፈርዖን እኮ እንትን ይገለው ነበር አይደለ? ካስታወስክ እንዳውም ሲፈተን ነበር። ኮልታፋ ነበር። ኮልታፋ የሆነው ለምንድን ነው ማሩ? በልጅነቱ ሙሴ ፈርዖን ፈትኖት ነው አይደለ? ይሄ ታሪክ በክርስትና ማለት ያልኩ ነው። በክርስትና የምትመጣ የቤት ሰራተኛ ነበረች። የቤት ሰራተኛ ምን አደረገችው? ኢየሱስን ፈጠፈጠችው አውቃ ማለት ነው። አየህ አይደለ? እቺ ራሱ ዲቴል ራሱ አልቀረችም ያልኩ ነው ለማመሳሰል ፈጠራ እና በጣም ያስቃሉ። ከሱ ምድር ደግሞ የሚገርመው ፓርት መሰላችሁ ሀባ የጣዖት አምላኪያን ጥቅስ ራሱ ስለ ጣዖት አምላኪያን የሚያወራውን ጥቅስ ምን አደረጉ? ለኢየሱስ ያደርጋሉና ያስቃል። ያው በሰራተኛ የሚገደል አምላክ የለም። እሺ ጀዛኩሙላ ቀጥሎ ወንድሞች፣ በጣም ገራሚ ፕሮግራም ነው። ሁላችሁም ቻሉ። ለማርያም መጥቶ መልአኩ ሲነግራት እንደዚህ ወንድ ልጅ ትወልጃለሽ ህዝቡንም ከኃጢአታቸው ያድናቸዋል ምናምን የሚለው ለሙሴም ተነግሯል። ነገር ግን ያው
ፕሮግራሙን ለማሳጠር ያክል ነው። በጣም ብዙ ማለት ነው። በቃ ቃል በቃል ነው። በቃል በቃል ኢየሱስ ህዝቡን ከኃጢአት ያድናል የሚለው ለሙሴም ተነግሮለታል። ህዝቡን ከኃጢአት ያድናል እየተባለ ማለት ነው። ግን ያው ለማሳጠር ያለው አጂብ ነው። አያችሁ በጣም የሚገርመው እኔ የሚገርመኝ የሆሴ ብቻ ነው። ሆሴ ላይ ስለ እስራኤላውያን የሚያወራውን ለኢየሱስ አደረጉ። ልጄን ከግብፅ ጠራሁት የሚለው አጠቅሳል አይደል? ልጄን ከግብፅ ጠራሁት የሚለው ያው አክቹዋሊ ስለ ጣዖት አምላኪያን ነው የሚያወራው። እግዚአብሔር ጠራቸው ከግብፅ ማለት ነው። ከዛ እነሱ ምን አደረጉ? ጣዖት አመለኩ። ግን የማቴዎስ ጸሐፊ ምን አደረገ? ወሰና ጥቅስ ለኢየሱስ ሰዋል። ግን ይገርማችኋል፣ ቀጥሎ ምንድን ነው የሚለው መሰላችሁ? አብዝቼ ቢጠራቸውም አለ ለጣዖት ይሰዉ ነበር አለ። አያችኋል። ግን ማቴዎስ ቆርጦ ለኢየሱስ ሰዋል ሆነ። በጣም ያስቃሉ። አንድ በሰራተኛ የሚገዳ አምላክ አናውቅም። ሰራተኛ ልትገለው ሰራተኛ ልፈጠፍጠው ነበር ድንጋይ ላይ እና እንደዛ አምላክ አንደኛ የለም። ሁለተኛ ደግሞ ለጣዖት አምላኪያን ያዋለን ጥቅስ እንዴት ብሎ የማቴዎስ ጸሐፊ ለኢየሱስ ያደርገዋል። እቺን ለመናገር ነው። ቀጥሎ ወንድሞች በጣም ገራሚ ፕሮግራም